አጨብጭቡለት። በአካላ ገመሩኛል ራሴ አብረን ስለነበርክ በጣም እናመሰግናለን። ሶማሊያ ይላል ያበረ ስታንሽ አውስትራሊያ ኢትዮጵያ ይላል። ኧረ ሞራል በእናታችሁ ወሳፕ ኤቭሪባዲ እንደምን አላችሁ? ውድ ቻናላችን ተከታታዮች ባለፈው ዙር ይዘንላችሁ በመጣ ነው የሪቪው ቪዲዮ የሚገራርሙ ኮሜንቶችን አይተናል። አፕሪሺየት ማድረጋችሁን እንዳረሱ ዛሬም ለየት ያለ የሪቪው ቪዲዮ ይዘን መጥተናል። የዛሬው የሪቪው ቪዲዮ የሚሆነው ላይክ እንደ ጠቅላላ እውቀት ሆኖ ሁሉም ሰው ሊያውቅ የሚችለው ጀነራል እውነታ ይሆናል ማለት ነው። ጠቅላላ እውቀት ስለሆነ ይዘን የመጣ ነው። ኮሜንት ላይ በመገመት ትተባበሩናላችሁ ማለት ነው። አሁን ቀጥታ ወደ ሪቪው እንሄዳለን። ምን ተነግረኝና ከዛው ጥያቄው እንሄዳለን ማለት ነው። ሰሊ አበራ ከአቤክስ ጋር ነን ያለነው። እንግዲህ አቤይ ልዑል ጌቱ ከአቤይና ከልዑል ጋር ነን ያለነው ዛሬ። በአህጉራችን አፍሪካ በኢ የሚጀምር 5 ሀገር ትጠራልናለህ ማለት ነው። 5 በኢ ፊደል የሚጀምር 5 ሀገር ኢትዮጵያ፣ ኤርትራ፣ ሶማሊያ ይላል ያበረ ስታል እሺ ከተልከት ኢጅፕት 3 አግኝቷል ከ5 አውስትራሊያ ከአፍሪካ ውስጥ በኢ ፊደል የሚጀምር 5 ሀገር ቀለል አድርገህ ካልቻልክ ደግሞ 3 ሀገር ትነግረኛለህ። ኢትዮጵያ፣ ኤርትራ አንድ ብቻ ድገም ያው እንግዲህ በደቂቃ በእንይዝ ደቂቃውን አሳልፏል። ኢትዮጵያ ኤርትራ ብሏል። ዝም ብሎ ኢጂፕት ብሎ ቢጨምር ኖሮ ቢያንስ 3ቱን ጨርሶ ነበረ። የመጨረሻ ጥያቄ ልጠይቃችሁና ከዛ ትሄዳላችሁ። በቀኝ አገዛዝ ያልተገዛችሁ ብቸኛ ሀገር ማን ናት? ኢትዮጵያ ይላል። ኧረ ሞራል በእናታችሁ። በቀኝ አገዛዝ ስር በአፍሪካ ውስጥ ያልተገዛች ብቸኛ ሀገር ማን ነች? በቀኝ አገዛዝ ስር ያልተገዛች ኢትዮጵያ ይላል። መልሶታል። ሞራል እዛ ስር እንዳይረሳ። ከአፍሪካ ውስጥ በኢ የሚጀምር 5 ሀገር ትጠራልኛለህ ወይ ደግሞ ማታቆነ 3 ሀገር ብቻ ትጠራልኛለህ በኢ ፊደል ማለት ነው። ሻኪሶ 1 አዶላ 2 አዋሳ 3 አራጆቹለት። እሺ ምርጥ ነው፣ ደስ ይላል። አሁን ደግሞ ደግሜ የምጠይቅህ ከቀኝ አገዛዝ ውስጥ በቀኝ አገዛዝ ያልተገዛች የአፍሪካ ሀገር ስሟ ማን ይባላል? አዲስ አበባ ይላል። አጨብጭብለት። ኧረ በእናታችሁ ያዝ መልሳል። አንበሳችን ስምህን መጀመሪያ ትነግረንና ከዛ ቀለል ወዳለው ጥያቄ እንሄዳለን ማለት ነው። ማቴዎስ ይባላል። በአፍሪካ ውስጥ ከሚገኙ ሀገሮች ውስጥ በኢ የሚጀምር 5 ሀገር ትነግረኛለህ። አትሊስት 3 ትነግረኛለህ ካላገኝ። ኢትዮጵያ 1፣ ኤሽያ 2፣ አሜሪካ 3። በቃ አልቻልኩም። ሞራል ትላለህ። አግኝቶታል። እሺ ከጠየኩ ጥያቄ መልሶች ውስጥ ያገኘው አንዱ ነው። ዘ ኦንሊ ዋን ኢትዮጵያ የሚለው ማለት ነው። እሺ ቀጣዩ ጥያቄ የሚሆነው አፍሪካ ውስጥ ካሉ ሀገሮች በቀኝ አገዛዝ ያልተገዛችው ብቸኛና ጀግና ሀገር ስሟ ማን ይባላል? በአካላ ገመሩኛል። ኢትዮጵያ ውስጥ አፍሪካ ውስጥ በኢ የሚጀምር 3 ሀገር አለ። ከነዛ ውስጥ በኢ የሚጀምር 5 ሀገር ትጠራለናል። ከዛ ወይ 3 ወይ 2። ኢትዮጵያ 1፣ ኢጅፕት 2፣ አሜሪካ። የመጨረሻውን ጥያቄ ተሳስቷል። 2ቱን አግኝቷል። 2 ጥያቄ ተመልሷል ማለት ነው። የመጨረሻው ጥያቄ አፍሪካ ውስጥ በቀኝ አገዛዝ ያልተገዛች ሀገር ስሟ ማን ይባላል? ኢትዮጵያ ይላል። ዓለማችን ላይ መንታ የሚባሉ ሰዎች ብዛታቸው ስንት ነው? ሳይንስ እንደሚናገረው 2 አይደለም፣ ተሳስቷል።
ብዛታቸው 12 ሰው በደርዘን ያስቀምጣል። ከ10 ሰዎች ያ ሞክራለች ተጋበለ ከሆነ 11 10 ምናምን ነገር ብሎ ትንሽ አኩሬሲ የሆነው መልስ ሊነግረን ፈልጎ ነበር። መንታ የሚባሉ በዓለማችን ላይ 7 ሰዎች ናቸው የሚገኙት ማለት ነው። ሳይንስ ነው የሚናገረው። አብራችሁ ስለነበራችሁ እናመሰግናለን። ሌላ ቀን እንገናኛለን። አብረን ስለነበርክ በጣም እናመሰግናለን። ቴንክ ዩ። እሺ ሌላ ቀን እንገናኛለን። እሺ ስለነበረን ቦታ በጣም እናመሰግናለን። ቴንክ ዩ ብለናል። እናመሰግናለን። ተመልሷል ማለት ነው። አራጆቹለት በአካላቅም መሮኛል። አብረን ስለነበርክ በጣም እናመሰግናለን። ሶማሊያ ይላል ያበረ አውስትራሊያ ኢትዮጵያ ይላል። አረብራ በእናታችሁ ወሳፕ ኤቭሪባዲ እስካሁን ድረስ አብራችሁን እንደነበራችሁ ባለሙሉ እምነቶች ነን ማለት ነው። የዛሬ ቪዲዮ በሚገራርሙ መልሶች በሚገራርሙ መልሶች ነበረ ያሳለፍነው። ለቻናላችን አዲስ ቻናላችን ሰብስክራይብ ማድረግ ቲክቶክ ላይ ፎሎ ማድረግ እንዳትረሱ ማለት ነው። ቢግ ፋን እንሆናለን የሚለው መፈክራችን ይቀጥላል።